አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛ። እንግዲህ ተገናኝን ትንሽ ቆየት አልኩኝ። ያው ቢዚ ሆኜ ነበር ስራ ምናምን ስለሚበዛብኝ ነው። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ደግሞ የማሳያችሁ እንዴት ስልካችሁንና ዳታ ተጠቅማችሁ ወይም ዋይፋይ ተጠቅማችሁ በስልካችሁ ብቻ የምትሰሩት ስራ አምጥቼላችኋለሁ ማለት ነው። እንግዲህ አዲስም ሰብስክራይብ ያደርጋችሁን ካላችሁ ሰብስክራይብ አድርጉኝና ቤተሰብ እንሆን እና ኮሜንት አስቀምጡ። የእናንተንም መጥቼ ሰብስክራይብ መልሳለሁ ማለት ነው። እንግዲህ አፕሊኬሽኑ እንግዲህ ቀጥታ ስርጭት ብቻ ነው የሚሰራው። ቀጥታ ስርጭት ላይቭ ብቻ ነው የሚሰራው ማለት ነው። ለሴቶች ለወንዶች ደግሞ ላይቭ አይሰጥም። ያው ላይቭ ቢቀመጡም ጊፍት ምናምን የሚሰጣቸው ከሌለ ጥቅም አይኖረውም ማለት ነው። ለሴቶች ግን ለነሱ ፕላትፎርሙ ላይቭ ላይ 2 ሰዓት ሲቀመጡ እስከ ሳምንት ድረስ 20,000 ይሰጣል። ከዛ በኋላ ደግሞ በቋሚነት 1,000 ነው ማለት ነው የሚሰጠው 1,000 ፖይንት። እንግዲህ አፕሊኬሽኑ ፖፖ ላይቭ ይባላል ማለት ነው። እንግዲህ የኔን ግሩፕ ለመቀላቀል የኔን ቁጥር ወይም የእናንተን ደግሞ ኮሜንት ላይ ቁጥራችሁን አስቀምጡልኝ እና አናግሩኝ በቴሌግራም ሊንኩን አስቀምጥላችኋለሁኝ። ግሩፕ ወደ ግሩፕ እንድትገቡ ሊንኩን አስቀምጥላችኋለሁኝ። እንግዲህ ያው በአጠቃላይ እንግዲህ ትንሽ ለየት ያለ አፕሊኬሽን ነው ማለት ነው። እንደ ሌላው አሁን እንደ ቲክቶክ እንደ ዩቲዩብ እንደማንኛውም አይደለም። አሁን ለምሳሌ ዩቲዩብ ክፍያ ለመጀመር የግድ ህጎች አሉት አይደለ? 1,000 ሰብስክራይብ 4,000 እይታ ሰዓት 10 ሚሊዮን ደግሞ ሾርት እይታ ምናምን ይጠይቃል። የሆነ ዘደክማል። ይሄ ግን የሚገርማችሁ ነገር በቃ እንደ ቀልድ ነው ብር የሚያስገኘው ማለት ነው። እንግዲህ ፖይንት ነው ዋናው ነገር። ፖይንታችሁ ሲጠራቀምላችሁ ፖይንታችሁ ክፍያ ወዳው ነው የሚጀምረው። ወር የማይቆይ በቃ እንደ ስራችሁ ነው ማለት ነው። ወር የማይቆይ ሰዎችን ደግሞ ኢንቫይት ስታደርጉ ምናምን ጭራሽ የናተ ገቢ ይጨምራል ማለት ነው። እና ወላሂ ያስገርማል። እና ተዘር ከምንም የጸዳ ከሃይማኖት የጸዳ ነው ማለት ነው። አፕሊኬሽኑ ደስ የሚል ነው እና ወላሂ ገረመኝ። እኔ እውነት አላመንኩም ነበር መጀመሪያ ወደ ግሩፑ እንትን ሲሉኝ ማለት ነው። ከዛ ግን እኔ የሚገርማችሁ በ15 ቀን ውስጥ ነው ብር ያወጣሁት። በትንሹም ቢሆን በ15 ቀን ውስጥ እንደው አላመንኩም ነበርና እንዴት ይከፍላል ወይስ አይከፍልም ለማለት ከዛ በ15 ቀን ውስጥ አወጣሁ ይላሉ። በትንሹም ቢሆን በኢትዮጵያ 1,500 ብር 15 ቀን ውስጥ ማለት ነው። እና ለሰራበት ላወቀበት ወላሂ በጣም ነው የሚያወጣው ማለት ነው። እንግዲህ ሊንኩን አስቀምጥላችኋለሁ። ለበለጠ መረጃ በቴሌግራም አናግሩኝ። የእናንተን ቁጥር ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። እኔ ሊንኩን በውስጥ እልክላችኋለሁ። አከፋፈቱን ሙሉ መረጃ በውስጥ እነግራችኋለሁ ማለት ነው። እና ቀላለው አከፋፈቱን እንግዲህ አሁን ረመዳን እየደረሰ ነው። በእርግጥ ውጭ ላለን ቢዚ ነው የምንሆነው ማለት ነው። ረመዳን ትንሽ ስራ ስለሚበዛ ያው ወንዶች ምናምን ግን ያው ብዙም ስራ ስለማይበዛባችሁ መስራት ትችላላችሁ ማለት ነው። እንግዲህ ለበለጠ መረጃ ኮሜንት ላይ ቁጥራችሁን አስቀምጡልኝ። እኔ ያናግራችኋለሁ። ሊንኩን እልክላችኋለሁ። አብረን ሰርተን እንጀይላችኋለሁ ጓደኞቼ። አመሰግናለሁ። ባይ